ሰላም ጤና ይስጥልኝ። እንግዲህ ዛሬ የማሳያችሁ ትራኪዮስቶሚ ኬር ነው። ትራኪዮስቶሚ ኬር እንግዲህ ሰኬር ጊቭን ቱ ትራኪያ ማለት ነው። ስለዚህ ያው ፔሸንታችን አፐር ሪስፓራተሪ ትራክቱ አየር ማስገባትና ማስወጣት ካልቻለ እንግዲህ በአፉ በአፍንጫው ኤር እንግዲህ ብሪዝ ኢን ኤንድ አውት ማድረግ ካቃተው በታችኛው በኩል እንግዲህ ብሪዝ የሚያደርግበት ሲስተም ነው ማለት ነው። ስለዚህ ትራኪያ ላይ ትራኪያል ኢንቱቤሽን ይገባለትና ከዛ በትራኪያል ኢንቱቤሽን አማካኝነት ብሪዚንጉ እንግዲህ ሲስተሙ ዳይቨርት ይደረጋል ማለት ነው። ስለዚህ በዚህ በኩል ነው ማለት ነው ፔሸንታችን ብሪዚንግ ኢን ኤንድ አውት የሚያደርገው። ሶ እኛ እንግዲህ አሁን እኔ ማሳየት የፈለኩት ነገር ምንድነው ኬር እንዴት ነው የሚደረገው የሚለው ነው ማለት ነው። እንዴት ኬር እናደርጋለን፣ ትራኪያል ቲዩብ እንዴት ይጸዳል፣ እንዴት ሳክ ይደረጋል የሚለው ነው ማለት ነው። ሶ ፐርፐዙ ምንድነው? አንደኛ ቱ ፕሪቨንት ኢንፌክሽን ነው ማለት ነው። ኢንፌክሽንን ፕሪቨንት ለማድረግ እንዲሁም ደግሞ ኤርዌውን ፓተንት ለማድረግ ይሰራል ማለት ነው። ሌላ ቱ ፕሪቨንት ኒሞኒያን ፕሪቨንት ለማድረግ እንዲሁም ፖልሞነሪ አስፓሬሽንን ፕሪቨንት ለማድረግ እንግዲህ ፐርፐዝሊ ይሄ ፕሮሲጀር ይሰራል ማለት ነው። ይሄ ነው። ሶ እንደ ማንኛውም ጊዜ ጀነራል ስቴፖቹን መጠበቅ ይኖርብናል ማለት ነው። በመጀመሪያ ፔሸንታችንን ግሪት እናደርጋለን፣ ሰላምታ እንጠይቃለን። ሰላምታ ጠይቀን ከዛ በኋላ ኤክስፕሌን እናደርጋለን የምንሰራውን ነገር ማለት ነው። ኤክስፕሌን ዘ ፕሮሲጀር ቱ ዘ ፔሸንት ነው ማለት ነው። ከዛም በኋላ ኦኬ ካሉን ቀጥታ ወደ ሃንድ ዋሺንግ እንሄዳለን ማለት ነው። ሃንድ ዋሺንጉን ምን እናደርጋለን? 7 ስቴፑን ጠብቀን እጃችንን በሳሙና እንታጠባለን። ከታጠብን በኋላ በታውል ድራይ አድርገን እጃችንን ከእንደገና እንመጣና ትሮሊ እናጸዳለን ማለት ነው። ትሮሊያችን እንግዲህ ሲጸዳ ፍሮም ፋር ቱ ኒር ይጸዳል፣ ቶፕ ቱ ቦተም ተደርጎ ይጸዳል ማለት ነው። ግላቫችንን ለብሰን ማለት ነው። ያንን ካጸዳን በኋላ ለሁለተኛ ጊዜ እጃችን ላይ ያለውን ግላቭ ሪሙቭ አድርገን ወዴት እንሄዳለን? ወደ ሃንድ ዋሺንግ እንሄዳለን ማለት ነው። ለሁለተኛ ጊዜ እጃችንን በሳሙናና በውሃ ታጥበን ድራይ አድርገን ተመልሰን መተን አሲምብል ኔሴሰሪ ኢኩፕመንት ማለት ነው። ስለዚህ ለትራኪዮስቶሚ ኬር የሚያስፈልጉንን ኢኩፕመንቶች ይዘን አሴምብል አድርገን እንመጣለን ማለት ነው። ስለዚህ እያንዳንዱን ኢኩፕመንቶች እነግራቸዋለሁ። ሶ በመጀመሪያ በሁለት ቦታ አካፍለን እናስቀምጣለን ማለት ነው። በላይ በኩል የሚገኘው ስቴራይል የሆኑ ኢኩፕመንት የሚቀመጥበት ነው። በታች በኩል ደግሞ ያደረኩት ክሊን የሆኑ ኢኩፕመንቶች ናቸው ማለት ነው። ስለዚህ ከክሊኑ ጀምራለሁ። ሶ ረበር ሺት እና ድሮ ሺት ያስፈልገናል። አንድ ላርጅ ታወል ያስፈልገናል። ኖርማል ሳላይን ያስፈልገናል። ቫይታል ሳይን ኢኩፕመንት ሙሉ ያስፈልገናል። ስፊጎማኖሜትር፣ ስቴቶስኮፕ፣ ቴርሞሜትር ያስፈልገናል ማለት ነው። ሌላ ቻርት ያስፈልገናል። ቻርት ሌላ ክሊን ግላቭ ያስፈልገናል። አምቡ ባግ ያስፈልገናል። ሃይድሮጂን ፔሮክሳይድ ያስፈልገናል። ቴስት ቲዩብ ያስፈልገናል፣ ሳምፕል የምንወስድበት። ሌላ እዚች ጋር የምትመለከቱት ሙሉ ፐርሰናል ፕሮቴክቲቭ ኢኩፕመንት ያስፈልገናል ማለት ነው። ይሄ ነው። ሌላ ኦይንትመንት እዚች ጋር አለ። ኦይንትመንት ይዘን እንመጣለን ማለት ነው። ሌላ እዚች ጋር እንደምትመለከቱት ሳክሽን ማሽን አለ። ሳክሽን ማሽን እናዘጋጃለን። መጀመሪያውኑ ይዘን ከመምጣታችን በፊት ሳክሽን ማሽናችን ሳክ ያደርጋል አያደርግም የሚለውን ቼክ እናደርጋለን ማለት ነው።
ሌላ እዚች ጋር እንግዲህ ምን አለ ኦክሲጂን አለ ማለት ነው። ኦክሲጂን 100% ሶርስ ስለሚያስፈልገን ከአምቡባግ ጋር ኮኔክት ስለምናደርገው ማለት ነው። አምቡባግ እንግዲህ አትሞስፌሪክ ፕሬሸር ነው ያለው። ያ ማለት ግሬተር ዛን 21% ነው። ሶ የሚያስፈልገው ዲዩሪንግ ሳክሽኒንግ ግን 100% ኦክሲጂን ሶርስ ስለሆነ ያንን እናዘጋጃለን ማለት ነው። ይሄንንም ጌጁን በማየት ኦክሲጂን አለው የለውም የሚለውን ቼክ እናደርጋለን። ውሃውን ሂሞዲፋየር ውስጥ እንግዲህ ሌቭሉን ቼክ እናደርጋለን ማለት ነው። እሱን ቼክ አድርገን ወደ ፔሸንት ሳይድ ይዘን እንመጣለን ማለት ነው። ሌላ እዚች ጋር የምትመለከቱት እንግዲህ ስቴራይል የሆኑ ኢኩፕመንቶች በድሬፕ ተቀምጠው መጥተዋል ማለት ነው። እዚች ጋር ያንዳንዱን አሳያችኋለሁ። ስለዚህ እነዚህ ኪድኒ ዲሾች ናቸው። እዚች ጋር ሃይድሮጂን ፔሮክሳይድ የምጨምርበት ነው። አንደኛው ደግሞ ኖርማል ሳላይን የምጨምርበት ነው። ከእንደገና ሳክ የማረግበት ኖርማል ሳላይን ጨምርበታለሁ። ሌላ ዙሪያውን ለማጽዳትም ኖርማል ሳላይን እዚህ ውስጥ ጨምራለሁ ማለት ነው። ከእንደገና እዚች ጋር ድራይ የምናረግበት ከሊን የምናረግበት ለየብቻ ተዘጋጅቶ ይመጣል። ሌላ እዚች ጋር ሌላ ሪሲቨር አለኝ። ለምን ዲስካርድ የማረግበት ነው ማለት ነው። ዲስካርድ የማረግበት ነው። ሌላ ታዩን የምፈታበት ምናልባት ስቴሪሊቲውን እንትን እንዳልል ስቴሪሊቲውን እንዳላበላሽ አንድ ይዤ እመጣለሁ ማለት ነው። ፎርሴፕስ ሌላ ብረሽ ያስፈልገናል ማለት ነው። አንድ ብረሽ ያስፈልገናል። ሌላ ደግሞ እዚች ጋር ኮተን ቲፕ አፕሊኬተር አለ፣ እሱ ያስፈልገናል። ሌላኛው ደግሞ አንድ ቲዩብ ያስፈልገኛል ማለት ነው። ሳክ የማረግበት ቲዩብ ይዤ እመጣለሁ። ታይ ያስፈልገናል። ሌላ ሰርጂካል ግላቭ ነው። እዚች ጋር 2 ሰርጂካል ግላቮች ያስፈልጉኛል። ተጨማሪ ጎዞች ያስፈልጉኛል። እዚህ ጋር አንድ ሲዘር ያስፈልገኛል። ድሬፕ ያስፈልገኛል አንድ። ሌላ ደግሞ ተጨማሪ አምቡባግ እንግዲህ በኋላ ስንይዝ ኮንታ እንዳንሆን የሚከላከልልን አንድ ድሬፕ ያስፈልገኛል ማለት ነው። እነዚህን አንድ ላይ ጠቅለል አድርገን ፓክ አድርገን ስቴሪሊቲውን ጠብቀን ይዘን ሸፍነን ይዘን እንመጣለን ማለት ነው። ይሄ ነው። ይሄን መልሼ ሸፍነዋለሁ ማለት ነው። ከዛን እንግዲህ አሁን ያው ቀጥታ ወደ ስራ ነው ምገባው። ለምን እቃዬን የሚያስፈልጉኝን እቃዎችን አሴምብል አድርጌ ይዤ ስለመጣሁኝ ማለት ነው። ከዚህ በመጀመሪያ ክሊን ግላቭ እለብሳለሁኝ። ክሊን ግላቭ ለብሼ አሁንም በተጨማሪ ሙሉ ፐርሰናል ፕሮቴክቲቭ ኢኩፕመንት ይዤ መጥቻለሁኝ። መልበስ እችላለሁ ማለት ነው። እለብሳለሁ። ከዛም በኋላ ያው እዚች ጋር በኋላ ላይ እንዳልቸገር ማለት ነው ክሊን የሆኑ ነገሮችን ለምሳሌ ከላይ ያለውን ቶፕ ቤዲንግ ማንሳት እችላለሁኝ ማለት ነው። እሱን ቼር ላይ ማድረግ እንችላለን ቀለል ባለ መልኩ ለመስራት ማለት ነው። ሌላ እዚች ጋር ፕራይቬሲ መጠበቅ ይኖርብናል ማለት ነው። በር ይዘጋል፣ መስኮት ይዘጋል፣ ኩርቴን ይመለሳል። ሌላ እዚች ጋር ደግሞ በተጨማሪ ስክሪን መጠቀም እችላለሁ ማለት ነው። ፕራይቬሲያቸውን መጠበቅ ስላለብን ከዛን ማኪንቶሽ አነጥፋለሁኝ። ረበር ሺት ነው ይሄኛው።
በዛች ጋር ሄጄ ይሄንን አነጥፋለሁኝ። ድሮ ሺት ነው ይሄኛው። this is ድሮ ሺት። ከዛና አሁን ያው እዚች ጋር አንቡባ ጋር አለልኝ። ይሄ መነቀል አለበት አሁን። እዚች ጋር ከኦክሲጂን ጋር ኮኔክት አደርጋለሁኝ ቢኮዝ 100% መሆን አለበት ቬንቲሌሽን ስንሰጥ። እንግዲህ እዚች ጋር ኮንሰንትሬትድ ሆኖ እንዲቀመጥልን ማለት ነው። ያው በኋላ ላይ ሃይሊ ጨምሬ እስከ 10 ኤምኤል ድረስ መጠቀም እችላለሁ። ከ10 እስከ 15 መጠቀም እችላለሁኝ። ሶ መጀመሪያውኑ እዚች ጋር ኮኔክት አደርጋለሁኝ ማለት ነው ኦክሲጂኔን። ከዛን ያው የፔሸንታችን ፖዚሽን ሃይ ፎሎወር ፖዚሽን ኦር ሰሚ ፎሎወር ፖዚሽን ላይ አደርጋለሁኝ ማለት ነው። በኋላ ኮንታ እንዳልሆንም ይሄንን ታይ መፍታት እችላለሁ በዚሁ ማለት ነው። ወይ ደግሞ በኋላ ስቴሪሊቲ ውስጥ ሆኜ ፎርሴፕስ ይዤም ስለመጣው በሱ ማንሳት እችላለሁኝ ማለት ነው። ያው ይሄ ሞር ኮንታሚኔትድ ስለሆነ ምንም ችግር የለውም፣ በዚሁ ማንሳት እችላለሁኝ። ከዛን ያው ጋርቤጅ ውስጥ ሪሙቭ ይደረጋል ማለት ነው ይሄኛው። ሌላ ላርጅ ታውል እናነጥፋለን ማለት ነው። እንግዲህ ያው ዞሮ ዞሮ ክሮስ ኮንታሚኔሽንን ለመቀነስ ስለሆነ ማለት ነው እንደዚህ ባለ መልኩ ፔሸንታችንን እናዘጋጃለን ማለት ነው። ይሄን ካደረኩ በኋላ አሁን እንግዲህ ግላቬን ሪሙቭ አደርጋለሁኝ ማለት ነው። ግላቬን ሪሙቭ አርጌ እንዘን ፕላስተሪን አዘጋጅቻለሁ። ያው መጀመሪያውኑ ሌላ ድሬፔን ኦፕን አደርጋለሁኝ ማለት ነው። ኦፕን አደርጋለሁኝ። ሌላ እዚች ጋር ኦይንትመንት ይዤ መጥቻለሁኝ በኋላ ላይ እንዳልቸገር ማለት ነው። ኦይንትመንት ጨምራለሁኝ። እዚች ጋር ደግሞ ኖርማል ሳላይን ኖርማል ሳላይን ሶስቱ ላይ ማለት ነው። አንደኛው ላይ ደግሞ ሃይድሮጂን ፔሮክሳይድ
ጨመርኩኝ። ይሄንን ካደረኩ በኋላ ቀጥታ አሁን ወደ ስቴሪሊቲ እገባለሁ ማለት ነው። ሶ ወደ ስቴሪሊቲ ከመግባታችን በፊት ምንድነው ማድረግ ያለብን? ሰርጂካል ግላቫችንን መልበስ አለብን ማለት ነው። ሶ ሰርጂካል ግላቬን እለብሳለሁ ማለት ነው። እደርባለሁ። ከዛ ነው አንዱን ድሬፕ አንስቼ እዚች ላይ አነጥፋለሁኝ። ከዛን እንግዲህ አሁን ይሄ ምን ይከላከልልናል? ክሮስ ኮንታሚኔሽንን ይከላከልልናል ማለት ነው። ከዛን ቲዩብ እዚህ ላይ ማስቀመጥ እችላለሁኝ። ሌላ ኖርማል ሳላይን አስቀምጣለሁኝ። አሁን እንግዲህ ቀጥታ ካኑላውን ሪሙቭ አደርጋለሁኝ ማለት ነው። ካኑላው ሪሙቭ ይደረጋል። ካኑላው ሪሙቭ ይደረግና ሃይድሮጂን ፔሮክሳይድ ውስጥ ሶክ ይደረጋል። ከዛን እቺን ዲስካርድ ማድረግ እችላለሁኝ። ከዛም በኋላ ሳክሬሽኑን ቼክ አረጋለሁ አያለሁኝ ማለት ነው። ኦብዘርቭ ማድረግ አለብን። እዚህ ጋር በኮተን ቲፕድ አፕሊኬተር ወስደን ኢዛት ቲክ ኦር ቲን የሚለውን እናያለን ማለት ነው። በጣም እንግዲህ ቲክ ከሆነ በደንብ ማጽዳትን ይፈልጋልና በዛው ቼክ እናደርጋለን። በዚሁ ተጨማሪ ነገር ሌላ ለሳምፕል የሚያስፈልገውን መውሰድ እንችላለን ማለት ነው። እቺን ያው በኋላ ላይ መጠቀም እችላለሁኝ። ለየብቻ አስቀምጣታለሁኝ ማለት ነው። ለየብቻ ማድረግ እችላለሁኝ። አሁን እንግዲህ ቀጥታ ወዴት እገባለሁኝ? ወደ ሳክሽኒንጉ ነው የምገባው ማለት ነው። ሳክሽኒንግ ሳክ ማድረግ እጀምራለሁኝ ማለት ነው። ስለዚህ አሁን እንግዲህ እጄ ለሁለት ይካፈላል ማለት ነው። አንደኛው እጄ ግራ እጄ ስቴራይል ነው፣ ቀኝ እጄ ደግሞ ክሊን ነው ብዬ ነው የማምነው ማለት ነው። አሁን እዚች ጋር ተጨማሪ አንድ ድሪፕም ይዤ ስለመጣውኝ እዚች ጋር ግላቬ ኮንታ እንዳይሆን ወይ ደግሞ ግላቬ ሊቀደድ ይችላልና ባምቡ ባግ ቬንቲሌሽን ስሰጥ ለራሴም ጥንቃቄ
አንድ ድሬፕ አምቡ ባግ ላይ አደርጋለሁኝ። ከዛም በኋላ እንግዲህ አንደኛው እጄ እዚች ጋር ክሊን ሆኗል። ኦክሲጂኑንም በዚህ መክፈት እችላለሁኝ። ሳክሽን ማሽኑንም በዚህ በቀኝ እጄ ምን ማድረግ እችላለሁ? ኦፕን ማድረግ እችላለሁ ማለት ነው። ስለዚህ ግራ እጄ ስቴራይል ነው፣ ቀኝ እጄ ክሊን ይሆናል ማለት ነው። እዚች ጋር እዚህ ጋር ፕላስተር አዘጋጅቻለሁኝ። ከቲዩቤ ጋር ኮኔክት አደርጋለሁኝ ማለት ነው። ኮኔክት ማድረግ ይኖርብናል። ኮኔክትድ ሆኖልኛል። ስለዚህ ሳክሽን ማሽናችን እንግዲህ ኔጌቲቭ ፕሬሸር ነው። ኔጌቲቭ ፕሬሸር ማለት ወደ ራሱ መጥቶ የሚወስድ ነው። የራሱ የሆነ ጌጅ አለው ማለት ነው። ጌጅ አለው። ምን ያህል ነው የምንጠቀመው የሚለውን ፖርተብል ከሆነ እንግዲህ ለኢንፋንት ከ2 እስከ 5 ሚሊ ሜትር ሜርኩሪ እንጠቀማለን። ለቺልድረን ከሆነ ደግሞ ከ5 እስከ 10 ሚሊ ሜትር ሜርኩሪ እንጠቀማለን ማለት ነው። አደልት ከሆነ ደግሞ እንግዲህ ፖርተብል ከ10 እስከ 15 አድርገን አጀስት እናደርጋለን ማለት ነው። ሌላ ዎል ዩኒት ከሆነ እንግዲህ ከ50 እስከ 95 ለኢንፋንት እንጠቀማለን። ከ95 እስከ 110 ድረስ ደግሞ ለቺልድረን፣ ለአደልት ደግሞ እንግዲህ ከ100 እስከ 120 ሚሊ ሜትር ሜርኩሪ ድረስ መጠቀም እንችላለን ማለት ነው። ይሄ ነው። አሁን ሳክ ማድረግ እጀምራለሁ ማለት ነው። እዚህ ያው ቀኝ እጄ ክሊን ነው፣ ኦን አደርጋለሁ ማለት ነው። እዚህ ሮቴት እያደረግን ሳክ እናደርጋለን ማለት ነው። ከ10 እስከ 13 ሴንቲሜትር ድረስ ገባ ብዬ ሳክ ማድረግ እችላለሁኝ። ስለዚህ ከ10 እስከ 15 ሰከንድ ድረስ ሳክ አደርጋለሁኝ ማለት ነው። ሳክ አደረግኩኝ። ከዛም በኋላ እዚች ጋር ኖርማል ሳላይን አዘጋጅቻለሁኝ። ሳክ ያ ማለት ፓተንት ያደርግልኛል ማለት ነው፣ ያጸዳልኛል። ከዛን ተመልሼ ኦፍ አደርጋለሁኝ ማለት ነው። አሁን እንግዲህ ቬንቲሌሽን እሰጣለሁኝ ማለት ነው። ቬንቲሌሽን አንድ ጎዝ በተጨማሪ ማለት ነው። አንድ ጎዝ ኖርማል ሳላይን ውስጥ ነክሬ ቬንቲሌሽኑን መስጠት እችላለሁ ማለት ነው። ቢኮዝ ሂሙዲፋይድ መሆን አለበት። እንደገና ደግሞ ኮንታሚኔሽንም እንዳይኖር ይረዳናልና 1 2 3 4 5 ስለዚህ ቬንቲሌሽን ከ3 እስከ 5 ቬንቲሌሽን ድረስ መስጠት እንችላለን ማለት ነው። ስለዚህ ሰጥቻለሁኝ። አሁን እንግዲህ ፔሸንታችን ሬስት ማድረግ አለበት ማለት ነው። ሬስት ያደርጋል። ያ ማለት ከ30 ሰከንድ እስከ 60 ሰከንድ ወይ ደግሞ ፉል 1 ሚኒት ድረስ ምን ያደርጋል? ሬስት ያደርግልኛል ማለት ነው። ሬስት አደረገ። ከዛም በኋላ አሁንም ሳክ ማድረግ እችላለሁ ማለት ነው። ሳክሽን ማሽኔን ኦን አደርጋለሁኝ። egaa kanaaf itti deebinee ammallee barbaachisaa hoo ta'e seentimeetira 10 hanga 15 seennee maal goona saakii goona jechaadha. roteet gochuudhaan sirriitti qulqullaa'uu qaba jechaadha keessi isaa. haala kanaan egaa saakii goonee booda bakka kanatti normaal saalaayinii qopheeffannee jirra.
saakii goonaa jechaadha. Maaliif normal saalaayiniidhaan saakii goonaa akka nu qulqullaa'uu fi jechaadha yookaan immoo akka bilookii nu harkaan taaniif jechaadha. Kanaaf egaa saakii goonee booda deebinee dhufnee maashinicha keenya oofii godhannaa jechaadha. Egaa kanaan booda itti deebinee ventileeshinii keenya bakka kanatti gaa oksijiniin maal nu godhee jira? Bakka kanatti concentrated nu ta'ee jira. 100% nu ta'ee jira jechaadha. Maaliif kan environmentii caalaa ambuu baagii keenya keessatti maal nu ta'ee jira? Nu kuufamee jira jechaadha. Maybe leetira 10-15 gochuu hin dandeenya jechaadha. As keessatti nu kuufama oksijiniin gahaa ta'e. Kanaaf ventileeshinii 3 hanga 5 hin kenninaa jechaadha. Tokko, lama, 3, 4, 5 kenneefiin jira. Egaa amma immoo peeshantiin keenya reestii gochuu qabaa jechaadha. Reestiin isaa sekondii 30 hanga sekondii 60 yookaan immoo daqiiqaa tokko jechaadha kan reestii godhu. Egaa reestii godhee booda ammallee sirriitti gaa sakireeshiniin hin baane taanaan itti deddeebinee saayikilii 4 hanga 5 hojjechuu hin dandeenya jechaadha. Haala kanaan itti deddeebinee saayikilii 4 hanga 5 hojjechuu dandeenya. Kanaafuu peeshantiin kiyya amma haala barbaachisaa ta'een egaa tiyuubiin yookaan immoo tiraakiyaal tiyuubiin isaa qulqullaa'ee jira. Kanaaf gara ittaanutti deemaa jechaadha. Gara ittaanutti deemuuf egaa harki kiyya inni tokko maal ta'ee jira? Koontaa ta'ee jira waan ta'eef maalan godhaa? Gilaavii koo ofirraa riimuuvii godhaa jechaadha. Riimuuvii godhee egaa gaarbeejii keessatti diskaardii godha jechaadha. Haala kanaan egaa amma maal gochuun qabaa? Naannawa isaa qulqulleessuun qabaa. Akkasuma immoo bakka kanatti maal qopheessee jira jechaadha? Kaanuullaa haayidroojiin peeroksaayidii keessatti kaa'ee qopheessee jira jechaadha. Kanaaf kaanuullicha haayidroojiin peeroksaayidii keessatti nan qulqulleessaa jechaadha. Egaa bakka kanatti immoo normaal saalaayiniin hin jira waan ta'eef normaal saalaayinii keessatti qulqulleessinaa jechaadha. Qulqulleeffadhee egaa itti deebisaa jechaadha. እዚህ እንመልስበታለን። ከመለስንበት በኋላ እንግዲህ ምን መደረግ አለበት? ዙሪያው በደንብ ተደርጎ መጸዳት አለበት ማለት ነው። ያንን አጸዳለሁኝ ማለት ነው። አንደኛው በኖርማል ሳላይን ሶክድ የሆነ መሆን አለበት። እዚህ በኖርማል ሳላይን ሶክድ የሆነ ነው። ሰርኩላር ሞሽን በማድረግ ዙሪያውን በደንብ አድርጌ አጸዳለሁ። ስለዚህ አንዴ ብቻ ነው ዞሬ የምመጣው። ከዛን ዲስካርድ መድገም ካለብኝ ከእንደገና አንድ ሰርክል ዜን ዲስካርድ። አሁን እንግዲህ አጽድቻለሁኝ። ምን ማድረግ ነው የሚቀረኝ? ድራይ ማድረግ ነው የሚቀረኝ ማለት ነው። እዚች ጋር ድራይ ማድረግበትን አዘጋጅቻለሁኝ።
ዜን ዲስካርድ እናደርጋለን። ይሄን ካረኩ በኋላ እንግዲህ አሁን ሲዘር ይዤ መጥቻለሁኝ። አንደኛ ኦይንትመንት እዚህ ላይ ቀብቻለሁኝ። ያ ማለት እንግዲህ እዚች ኤሪያ ላይ ምንም አይነት ሪአክሽን እንዳይፈጠር ወይ ደግሞ ባክቴሪያ ግሮዝ እንዳያደርግ ያንን እንግዲህ ለመከላከል በዙሪያውም ያለውም ውንድ በዛው ሂል እንዲያደርግ ለማድረግ ነው ማለት ነው። ምን ማድረግ እንችላለን? አንደኛ ጎዙ ላይ መቀባት እንችላለን። ካልሆነ ደግሞ ዙሪያውን መቀባት እንችላለን ማለት ነው። ስለዚህ በደንብ አድርገን ካዳረስን በኋላ ይህንን በሲዘር ከት ማድረግ እንችላለን ማለት ነው። ከት እናደርጋለን። ትራኪያል ቲዩቡ የሚገባበት ነው ማለት ነው። ይሄ ለዚች እስከ መሃል ድረስ እንቆርጣለን። ከቆረጥን በኋላ ጀስት እንደዚህ እናስገባለን ማለት ነው። ሌላ በተጨማሪ አንድ ጎዝ በስሱ አድርገን በስሱ ነው መሆን ያለበት። ይሄኛው ኖርማል ሳላይን እንነክራለን ማለት ነው። ከነከርን በኋላ ካኑላው ላይ ቢኮዝ አየር በዚህ ነው የሚወጣው በዚህ ነው የሚገባውና ኤኒ ደስቲ ፓርቲክልስ እንዳይገባ እዚህ ላይ እንዲቀር ማለት ነው። በተጨማሪ ደግሞ በኖርማል ሳላይን ይሄንን ሶክ ማድረጋችን አየሩ እንግዲህ ሁሚዲፋይድ እንዲሆን ወይ ደግሞ እርጥበት አዘል አየር እንዲሆን ለማድረግ ነው ማለት ነው። እዚች ላይ ከቨር እናደርጋለን ማለት ነው። በጣም ስስ መሆን አለበት፣ ማወፈር የለብንም። ለምን ኤርዌውን ብሎክ ስለሚያደርግብን ማለት ነው። ያን እናደርጋለን። ይሄን ካረኩ በኋላ እንግዲህ ቀጥታ እዚች ጋር ታይ ይዤ መጥቻለሁኝ። በታይ ትራኪያል ቲዩቡ እንግዲህ እንዳይንቀሳቀስ እንዳይወልቅ ይረዳናልና በዚህ እናስራለን ማለት ነው። መጥበቅም የለበትም መላላትም የለበትም ማለት ነው። ስናስር ያውችን እየፈታን ክሊን ስለምናደርግላቸው ማለት ነው። እዚህ ይሄንን ከጨረስኩኝ በኋላ እያንዳንዱን እቃዬን ወደ ቦታ መልሳለሁ ማለት ነው። ይሄንንም ዲስኮኔክት አደርጋለሁኝ። ቀጥታ እንግዲህ ድሪፑም ይነሳል ማለት ነው። ድሪፑም ላርጅ ታውሉም ይነሳል። አሁን ቀጥታ እንግዲህ ቫይታል ሳይን አነሳለሁኝ ማለት ነው። ቫይታል ሳይን እንግዲህ ብለድ ፕሬሸራቸውን አነሳለሁኝ። እንደገና ሪስፓራተሪ ሬታቸውን ቆጥራለሁኝ፣ መቁጠር አለብኝ። ስለዚህ
እሱ ይቆጠራል። ከእንደገና ፐልስ ቼክ እናደርጋለን ማለት ነው። ሶ ሪስፓራተሪ ሬት እንግዲህ ከ12 እስከ 16 እስከ 18 እስከ 20 ድረስም አንዳንዴ ይሄዳልና ኖርማል ነው። ከዛ በላይ ፋስት ብሪዚንግ በተለይ ካላቸው ያው ችግር ነው ማለት ነው የሚያመላክተው። ሌላ ፐልስ ነው። ፐልስ ሬንጁ ደግሞ ከ60 እስከ 100 ነው። ከ100 በላይ ከሆነ ታኪካርዲያ ነው። ከ60 በታች ከሆነ ደግሞ ብራዲካርዲያ ነው። በዛ አይነት መልኩ ሪከርድ እናደርጋለን። ሌላ ብለድ ፕሬሸር ነው። ብለድ ፕሬሸር እንግዲህ ኖርማል ሬንጁ ሲስቶሊክ ኦቨር ዳይስቶሊክ ነው። ስለዚህ ሲስቶሊኩ ከ90 እስከ 140 ድረስ መሆን አለበት። ዳይስቶሊኩ ደግሞ ከ60 እስከ 90 መሆን አለበት ማለት ነው። ከዚህ በላይ ከሆነ በተለይ 140 በ90 በላይ ከሆነ ሃይፐርቴንሽን ነው። 90 በ60 በታች ከሆነ ደግሞ ሃይፖቴንሽን ነው ማለት ነው። ያንን በደንብ ቼክ እናደርጋለን። ሌላ በተጨማሪ ይሄ ፔሸንታችን ምን ያስፈልገዋል? ፐልስ ኦክሲስሜትሪ ነው ማለት ነው። በፐልስ ኦክሲስሜትሪ ቼክ እናደርጋለን። ይሄ ኦክሲጅን ሳቹሬሽኑ ማለት ነው። ሳቹሬሽኑ እንግዲህ ከ90 በላይ መሆን አለበት። ከ90 በታች የሚሆን ከሆነ ቀጥታ ዳይሬክት ከኦክሲጅን ጋር እናገናኘዋለን ማለት ነው። ይሄ ነው። ሌላ ያው ዞሮ ቫይታል ሳይናቸውን ምን እናደርጋለን? ሪከርድ እናደርጋለን ማለት ነው። ከወሰድን በኋላ ቫይታል ሳይን ቻርት ላይ እንመዘግባለን። ሌላ ሳክስ አረግ እንግዲህ ምን ማየት አለብኝ? ከለሩን ማየት አለብኝ። ኮንሲስተንሲውን ማየት አለብኝ። ፕላስ ደግሞ አማውንቱ ምን ያህል ነው የሚለውን እንግዲህ በዚሁ አይቼ ምን አደርጋለሁ? ዶክመንት አደርጋለሁ ማለት ነው። ይሄንን ቻርታችን ላይ እንመዘግባለን ማለት ነው። ሶ ይሄን ካረኩ በኋላ ኤኒ ዲስኮምፈርት ካላቸው እጠይቃለሁ ማለት ነው። ምን ተሰማችሁ? ምን ችግር አለ ብለን እንጠይቃለን። ሶ ምንም ችግር የለም ምናምን የሚሉ ከሆነ በዚሁ እንግዲህ ጨርሰን ይዘን የመጣናቸውን እቃዎች እንግዲህ እንመልሳለን ማለት ነው። መታጠብ ያለበት ይታጠባል፣ መጣል ያለበት ይጣላል ማለት ነው። ወደ ቦታው መመለስ ያለበት ደግሞ ወደ ቦታው ይመለሳል ማለት ነው። እንግዲህ ይሄን ይመስላል ማለት ነው። ትራኪዮስቶሚ ኬር ይሄን ይመስላል። እጅግ በጣም አመሰግናለሁ ማለት ነው። መልካም ጊዜ